የመንጃ ፍቃድ ፈተና ላይ የማይቀሩና ልታውቋቸው የሚገቡ የዳሽቦርድ ላይ ምልክቶች። ይህ ቪዲዮ ሊጠቅማችሁ ስለሚችል ሴቭ አድርጉት። አንደኛ፣ የሞተር ማስጠንቀቂያ መብራት በሞተር ውስጥ ወይንም በሞተሩ ስርዓት ላይ ሊከሰት የሚችል ችግርን ያሳያል። ከትንሽ ጉዳት እስከ ከባድ ችግር ሊደርስ ይችላል። ሁለተኛ፣ የዘይት ግፊት ማስጠንቀቂያ መብራት። ይህ ዝቅተኛ የዘይት ደረጃዎችን ወይም የዘይት ፓምፕ ችግርን ሊያመለክት ይችላል። ሶስተኛ፣ የባትሪ ማስጠንቀቂያ መብራት ከተሽከርካሪው ኤሌክትሪክ ሲስተም ባትሪ ጋር ያለውን ችግር ያሳያል። አራተኛ፣ የፍሬም ማስጠንቀቂያ መብራት እንደ ዝቅተኛ የፍሬም ፈሳሽ ወይንም የፍሬም ሲስተም ላይ ችግር እንዳለ ያሳውቃል። በተጨማሪም የፓርኪንግ ብሬክ መያዙን ያመለክታል። አምስተኛ፣ የሙቀት ማስጠንቀቂያ መብራት ሞተሩ ከመጠን በላይ የሞቀ መሆኑን የሚያሳይ ምልክት ነው። ስድስተኛ፣ የጎማ ግፊት ቁጥጥር መብራት አንድ ወይም ከዚያ በላይ የሆኑ ጎማዎች ከትንፋሽ በታች መሆናቸውን ያመለክታል። ይህም በአያያዝና ደህንነት ላይ ተጽዕኖ ያሳድራል። ሰባተኛ፣ ኤቢሲ ላይት በብሬኪንግ ወቅት ዊልስ መቆለፍን ለማስተካከል የሚረዳውን የኤቢኤስ ሲስተም ችግርን ያስጠነቅቃል። ስምንተኛ፣ የኤርባግ ሲስተም ችግርን ሲያሳይ እነዚህ የኤርባግ ከረጢቶች አደጋ ውስጥ እንዳይገቡ ይከላከላል። ዘጠነኛ፣ የመቀመጫ ቀበቶ ማስታወሻ መብራት ይህ ደግሞ የመቀመጫ ቀበቶ እንዲያስሩ ያስታውሳል። አስረኛ፣ የመጎተት መቆጣጠሪያ መብራት ይህ የትራክሽን መቆጣጠሪያ ስርዓቱ ንቁ መሆኑን ያሳያል። በተጨማሪም ተንሸራታች ቦታዎች ላይ የዊልስ ሽክርክሪትን ለመከላከል ይረዳል። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት ስለ መንጃ ፍቃድ መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።